በዘመናቸው ላይ በነበርኩ እንደው ለአንዲትም ቀን ቢሆን በደረስኩባቸው ብዬ ከምመኛቸው ጥቂት አባቶች መካከል አንዱ ናቸው። ምስጋና ለእግዚአብሔር ይሁንና የምጽናናው አባታችን በተገኙበት መንበረ ጵጵስናቸው በመገኘቴ፣ በቀደሱበት ክርስትና መነሳቴ፣ እንባቸውን ባፈሰሱበት ቀን ከሌሊት በተጉበት መቅደስ በመቁረብና በማገልገሌ ነው። የጸሎታቸው በረከት ዘውትር በደብሩና በእኛ በልጆቻቸው ላይ ትላንትናም ዛሬም ነገም እንደሚኖር ጥርጥር የለኝም። ብፁዕ አቡነ ጢሞቴዎስ ቀዳማዊ ዘሲዳማ መብራታችን ሐምሌ 18 1940 ዓመተ ምህረት በወቅቱ የግብጽ ቤተክርስቲያን ፓትርያርክ ከነበሩት አቡነ ዮሳብ ማዕረገ ጵጵስናን ከተቀበሉ በኋላ ጳጳስ ዘሲዳማ ተብለው ወደ ይርጋለም አቀኑ። ወደ መንበረ ጵጵስናቸው የይርጋለም ደብረማዊ ቅዱስ ሚካኤል። በይርጋለም ደብረማዊ ቅዱስ ሚካኤልና በሀገረ ስብከታቸው በነበሩበት ጊዜ ሁሉ አብያተ ክርስቲያናትን በማሳነጽ ምዕመናንን በማስተማር ካህናትን እየሾሙ ሰፊ አገልግሎት አበርክተዋል። ብፁዕነታቸው የብፁዕ ወቅዱስ አቡነ ቴዎፍሎስ የቅርብ ወዳጅ በመሆናቸው እያንዳንዱን ነገር እርስ በርስ ሲመካከሩ እንደነበረ ይነገራል። በቤተ ክርስቲያን አስተዳደርና በካህናት ተግሳጽ ላይ ጥብቅ የነበሩ ቢሆንም በዘመናቸው ሁሉ የሰውን ስነ ልቦና የሚረዱ፣ ሰውን ከነድካሙ የሚቀበሉ አዛኝና ፍጹም ጸሎተኛ አባት ነበሩ። በይርጋለም ደብረማዊ ቅዱስ ሚካኤል በተለይ በአብይ ጾም 40 ቀኑን ወደ ቤተ መቅደስ ሌሊት ገብተው ከምሽቱ 1 ሰዓት ድረስ በጸሎትና በእንባ ይቆዩ ነበር። አቡነ ቀሲሳቸውም ፎጣ ይዘው በመምጣት መንበሩ ስር ወድቀው ያፈሰሱትን እንባ በመጥረግ አጅበው ወደ ማረፊያቸው ይወስዷቸው እንደነበረ፣ ለምዕመናን መስቀልን ለማሳለም የማይሰለቹ የፍቅር አባት እንደነበሩ በዘመኑ የነበሩ የዓይን እማኞችና ታሪክ ይናገራሉ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች እንዲል ያዕቆብ በመልእክቱ። የዚህ የጸሎታቸው ኃይል ደብሩንና ሀገሪቱን ከብዙ ፈተናና መከራ እንደታደገና እንደሚታደግ እሙን ነው። ብፁዕ አባታችን አቡነ ጢሞቴዎስ ከዲቁና እስከ ጵጵስና ቤተክርስቲያንን በትጋትና በንጽህና አገልግለው ባደረባቸው ሕመም ሲታከሙ ቆይተው በ81 ዓመታቸው በ1970 ዓመተ ምህረት የካቲት 15 ቀን ከዚህች ዓለም ድካም አርፈዋል። ቀብራቸውም በይርጋለም ደብረማዊ ቅዱስ ሚካኤል ቤተክርስቲያን ብፁዕ ወቅዱስ ፓትርያርክ አቡነ ተክለ ሃይማኖትን ጨምሮ ብፁዓን አባቶች በተገኙበት የተከናወነ ሲሆን እስከ ዛሬ ድረስ ቅዱስ አጽማቸው ከመገልገያ ልብሶቻቸውና ከበትሮቻቸው ጋር በደብሩ ይገኛሉ። በብዙ ልዩ ልዩ ምልክቶችም የአባታችንን ቅድስና እየገለጡ ይገኛል።